10 ዓመቱ የልማት እቅድ የውጭ ንግድን በማሳደግ ወደ 9 ቢሊዮን የአሜሪካን ዶላር ለማድረስ ከፍተኛ ርብርብ እየተደረገ ይገኛል። ወጣቱ ቁጥሩ ብዙ ነው። በዛው ልክ ደግሞ የስራ አጥ ቁጥራችንም ትልቅ ነው። እንደ ሀገር አጠቃላይ በፋይናንስ ዘርፉ የተሰማሩ ተቋማት እነዚህን ጉዳዮች ኢንቨስት ሊያደርጉባቸው ይገባል ማለት ነው። እነሱ ነገሮች መታሰብ አለባቸው ነው ተብለው እየተቀመጡ ያሉት። አጸፋ ምላሽ እንዳትሰጥ የአሜሪካው ፕሬዝዳንት ጆ ባይደን እንግዲህ የአፍሪካ ሪፖርት እንኳን ያወጣው መረጃ እንደሚያሳየው 11 በመቶ ያክል ነው ከሀገሪቱ አጠቃላይ ግዛት እንኳን ለማዕድን ሀብቱ ተቆፍሮ ጥቅም ላይ የዋለው። ሰላም ጤና ይስጥልን የተከበራችሁ የከገብሬ ቴሌቪዥን ተመልካቾቻችን በእያላችሁበት ሰላምታችን ይድረሳችሁ። በሳምንቱ እንግዲህ በተመራረጡት ቀናት ወደ እናንተ የሚደርሰው የቲቪ አጀንዳችን በካሁኑ ሰዓት ጀምሮ ወደ እናንተ መድረሱን ጀምሯል። እኔ አብርሃም በለጠና ባልደረባዬ ወብርስት አድማሴ አብረናችሁ ቆይታ እናደርጋለን። ዛሬም እንደተለመደው ከሀገር ውስጥ ከአፍሪካና ከዓለም አቀፍ ጉዳዮች መራርጠንላችሁ መተናል። በሀገር ውስጥ ጉዳይ ወደምንመለከተው ጉዳይ ስናስተዋውቃችሁ እንግዲህ የጀማሪ ስራ ፈጣሪዎች ስታርታፖች ጋር በተያያዘ እንደሚታወቀው የተለያዩ ተግዳሮቶች እንዳላቸው ይታወቃል። እነዚህ ግን ስራ ፈጣሪ የሚባሉት ጀማሪ ኢንተርፕራይዞች ጀማሪ አምራች ተቋማት የሚቀጥሉበት የሚያርጉበት የተሻለ ፖሊሲ ለመቅረጽ በመንግስት በኩል እንቅስቃሴዎች አሉ ብሏል። የመዋለ ንዋይ ወይም ደግሞ የካፒታል ገበያውም እንደሚያግዛቸው እየተነገረ ነው። እሱ ጋር ምን አይነት አንድምታ አለው ለሀገሪቱ? አብዛኛው የኢትዮጵያ ህብረተሰብ ወይ የኢትዮጵያ ዜጋ ወጣት መሆኑ ይታወቃል። ምን አይነት አስተዋጽኦ ይኖረዋል የሚለውን በሰፊው የምናወራችሁ ይሆናል። በአፍሪካ ጉዳያችን ደግሞ እንግዲህ ከሰሞኑ ኮንጎ በማዕድን ሀብቷ ትልቅ ሀብት እንዳላት ይታወቃል። እሱ ጋር በተያያዘ ወደ 6.3 ሚሊዮን ለሚደርሱ ዜጎቿ የስራ ዕድል ለመፍጠር ያ ማለትም በየአመቱ ወደ 1.3 ሚሊዮን ለሚደርሱ ዜጎች ከማዕድን ዘርፉ የስራ ዕድል ለመፍጠር አስባለች። እሱ ጋር በተያያዘ የአፍሪካ የማዕድን ሀብት ጋርና የኮንጎ ጋር በተያያዘ ምንስ አይነት አማራጮች መደረግ አለባቸው፣ እየተደረጉ ያሉት እንደናቸው የሚለውን በሰፊው የምናወራችሁ ይሆናል። በዓለም አቀፍ ጉዳያችን ደግሞ ከሰሞኑ እንግዲህ እንደሚታወቀው ኢራን እስራኤል ላይ ጥቃት መክፈቷ ይታወቃል። እሱ ጋር በተያያዘ እንግዲህ አንዳንድ የነዳጅ ገበያው ላይ ያደሩት ስጋቶች ምንድን ናቸው? ከዚህ በኋላ የእስራኤል ምላሽ ምናልባትም የነዳጅ ዋጋውን ሊያነረው ይችላል የሚሉ እንግዲህ የባለሙያ ምልከታዎች እየወጡ ነው። እነሱ ላይ የምናወራ ይሆናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልካቾቻችን ወደ መጀመሪያው ርዕሰ ጉዳያችን ስናልፍ እንግዲህ ውብርስት ጀማሪ ስራ ፈጣሪዎች ወይም ደግሞ ስታርታፖች ለአንድ ሀገር እርግጥ ትልቅ አስተዋጽኦ እንዳላቸው ይታወቃል። ምክንያቱም የትኛውም ትልልቅ ኩባንያ የጀመረው ከጀማሪ ስራ ፈጣሪ ወይም ደግሞ ከጀማሪ ተቋምነት ነው። ከዚያ በኋላ እያደጉ ነውና ከሰሞኑም እንደሰማነው እንግዲህ በመንግስት በኩል እነዚህ ስራ ፈጣሪ ወይም ደግሞ ጀማሪ ስራ ፈጣሪ ወይም ስታርታፖች የሚያድጉበትን አዳዲስ ፖሊሲዎች፣ አሰራሮች እየተቀረጹ መሆኑ ተገልጿል። ትክክል ነው አብርሽ። እንዳልከው እንግዲህ በኢትዮጵያ አዳዲስ የስራ ፈጣሪዎችን ለማነቃቃትና በዘርፉም በርካታ ስራዎች እንዲሰሩ ለማስቻል በተሻለ የህግና አሰራር ፖሊሲዎች እየተቀረጹ አዳዲስ የስራ ፈጣሪዎች ወደፊት እንዲመጡ የሚደረግበትን አሰራር በልዩ ትኩረት እየተሰራ እንደሚገኝ በመንግስት በኩል እየተገለጸ ይገኛል። ከዚህ ጋር ተያይዞ በተለይም ከስራ ፈጣሪዎች ጋር በተለይም በፋይናንስ አቅርቦት የባለሙያው የእውቀት ድጋፍ ዘርፍ ላይ ተጨማሪ ክህሎት እንዲኖራቸው ከሱ አንፃር እስካሁን አልተሰራበትም ተብሎ ይገመታል። አሁን ላይ ግን በመንግስት በኩል በተለይም በ10 ዓመት እቅድ ላይ ልዩ ትኩረት ተሰጥቶት እየተሰራበት እንዳለም በዚህ ላይ ተገልጿል ማለት ነው። በትክክል እንግዲህ ስታርታፖች ስንል ይሄ ጀማሪ ስራ ፈጣሪዎች ናቸው። እንደኛ እንደ ኢትዮጵያ ላሉ ሀገራት ብዙ የማምረት ዘርፉ ገና ባልሰፋበት ብዙ የሚያመርት የሰው ኃይል ባለበት በዚህ ሂደት ውስጥ ስታርታፖች ከፍተኛ የሆነ የማምረት ዘርፉን በማነቃቃት በኩል ሚና እንዳላቸው ነው የሚገለጸው። በአፍሪካ ደረጃ ስታርታፖች ፈተናቸው ትልቅ እንደሆነ በኢትዮጵያም እንግዲህ በምስራቅ አፍሪካም ፈተናቸው ትልቅ እንደሆነ ይነገራል። ከዚህ በፊትም እንግዲህ ከ5 ዓመት በፊት ወደ 50 እንደሚደርሱ ነው አይደለ? ትክክል
አሁን ደግሞ 900 መድረሳቸው ተነግሯል። ስታርታፖች ወይም ደግሞ ጀማሪ ስራ ፈጣሪዎች የሚበረታቱበት ሂደት ቀላል አይደለም። እንዲበረታቱ ማድረግ ቀላል አይደለም። ለሀገሪቱ ኢኮኖሚ የሚኖረው እንደምታ እንግዲህ እንደሚታወቀው ስታርታፖች ፈተናቸው ወይም ደግሞ ጀማሪ ስራ ፈጣሪዎች ፈተናቸው ምንድነው ስንል አንደኛው የመስሪያ ቦታ ችግር አለ። ከዚያ በተጨማሪም የፋይናንስ አቅርቦት አለ። ከዚያም ደግሞ የእውቀት ክፍተት፣ የገበያ ትስስር እነዚህ የመሳሰሉት ሁሉ ችግሮች አሉባቸው የፋይናንስ ተቋማት ለምን። ከዚያም በተጨማሪ እንግዲህ የመንግስት አሰራር ምክንያቱም የተለያዩ ተቋማትን ማናገር ይኖራል። ለንግድ ፍቃድ በዚህ በኩል ድጋፍ ለማግኘት የገንዘብ ለማግኘት የመሳሰሉት ነገሮች እነዚህ ሁሉ ማነቆቻቸው ናቸው። ምክንያቱም ገና እየጀመሩ ነው፣ ገና ዳዴ እያሉ ነው። ለመቆም በሚታገሉበት ገና ለትርፍ አይደለም። አሁን ተቋማቱን ራሱ ለማቆም ነው። ምክንያቱም በዓለም አቀፍ ደረጃ የትኛውም ተቋም የጀመረው ከትንሽ ነው። ከዛ በኋላ እያደጉ የትኛውም ተቋም ባንልም ትልልቅ ኩባንያዎች ደረሱ፣ ግን ከስታርታፕ የተነሱ ብዙ አሉ። ያን ለማድረግ ግን ከፋይናንስ ጀምሮ የአሰራር ከማዘመን ጀምሮ ከዛ በተጨማሪም ደግሞ የገበያ ዕድል እንዲኖራቸው ከማድረግ የባለሙያ ድጋፍ ከማድረግ ጭምር እገዛ የሚያስፈልጋቸው ናቸው። ልክ ነው አብርሽ። እንግዲህ እንዳልከው በተለይም በዚህ በጀማሪ ስራ ፈጣሪዎች ላይ የሚደርሰውን ክፍተትና የአቅም ውስንነት ለማጎልበት በተለይም በመንግስት በኩል የአዲስ ወደ ኢትዮጵያ የመጣ በካፒታል ገበያ ሀብቶች ወደ አንድ ቋት ተሰብስበው ፋይናንስ እንትን የሚደረግበት ጉዳይ እየተዘረጋ በፖሊሲ እርምጃዎች እየተወሰዱ ይገኛሉ። ከዚህ አንጻር እንግዲህ የፋይናንስ ውስንነትን ለመቅረፍ የኢትዮጵያ ካፒታል ገበያ በዚህ በኩል በርካታ ስራዎችን እየሰራ ይገኛል። በተለይም የአክሲዮን ሀሳቦችን በመዘርጋት ባለሀብቶች ኢንቨስት እንዲያደርጉ የውጭ ባለሀብቶችም ወደ ሀገር ውስጥ ገብተው እንዲሰሩ እነዚህ አዳዲስ የስራ ፈጣሪዎችን በተለያዩ የማሽነሪ የሚሆን የሪሶርስ እጥረት እንዳያጋጥማቸው ከውጭ የሚመጡትን በሀገር ውስጥ ለመተካት በርካታ ስራዎች እየተሰራ እንደሚገኝ በዚህ በኩል መረጃዎች እየወጡ ይገኛል ማለት ነው። በትክክል እንግዲህ በስራና ክህሎት ሚኒስቴር በኩልም የሚገጥሟቸውን ተግዳሮቶች ለመፍታት ፖሊሲዎች እንዲቀረጹ እየተደረገ ነው። ከዛም በተጨማሪ የኢኖቬሽንና ቴክኖሎጂ ሚኒስቴርም በትብብር የመስራት ነገሮቹ እንዳለ ሆነው ያነሳው አንተ የኢትዮጵያ ካፒታል ገበያም ቢሆን ይህንን ስታርታፕ ወይም ደግሞ ጀማሪ ስራ ፈጣሪዎችና ኢትዮጵያ የመዋዕለ ንዋይ ገበያው ከፍተኛ የሆነ ትስስር ነው የሚኖራቸው። ምክንያቱም ዓለም አቀፍ ተሞክሮዎችም የሚያሳዩን ኢንቨስትመንትን የሚያበረታቱ ባንኮች ወይም ደግሞ የፋይናንስ ስርዓት ሲኖር እንደዚህ አይነት የካፒታል ገበያ ሲኖር ሀሳብ ያላቸው የፋይናንስ አቅርቦቱን በካፒታል ገበያው በኩል አግኝተው አምርተው ራሳቸውን እንዲያሳድጉ ማድረግ ይቻላል። ከዚያም በተጨማሪ እንግዲህ ከመጀመሪያ ኢንቨስትመንት ባሻገር የስታርታፖች ወይም ደግሞ ጀማሪ የስራ ፈጣሪዎች ምን ይፈልጋሉ? የስራ ማስኬጃ ያስፈልጋሉ። ወደ ትርፍ እስኪመጡ አምርተው እስኪታወቁ ለሱም ለማስኬጃ የሚሆንም ቢሆን በረጅም ጊዜ ማግኘት ይችላሉ። ምክንያቱም የንግድ ባንኮች የመጀመሪያ አዋጭነት ነው። ንግድ ባንኮች ለቤት ለመኪና ሲሆን ቀላል ነው ለመበደር በቀላሉ ያንን አሲዘ ባለ የምትበደርበት እድል ይኖራል። እንደዚህ አይነት ግን ኢንቨስትመንት የሚጠይቁ ሲሆኑ እንደዚህ አይነት ጀማሪ ስታርታፖች ሲሆኑ ኪሳራውን በመስጋት የማበደር እድላቸው ጠባብ ይሆናል። የካፒታል ገበያ ግን ወይም ደግሞ የመዋለ ንዋይ ገበያው ግን ይህንን ክፍተት ይሞላል ነው። ከዚያ በተጨማሪም እንግዲህ እንደሚታወቀው በተለይም የቴክኖሎጂ ኩባንያዎች የሚጀምሩት በትንሽ ነው ከስታርታፕነት ነው። ከዛ እያደር የሚያድጉበት ነው። ያ እንዲሆን ቴክኖሎጂውን ዲቨሎፕ ለማድረግም ከዛ ደግሞ የማምረቻ መሳሪያዎችን ለማግኘት ደግሞ ፋይናንስ ያስፈልጋል። በዚያ ሂደት ውስጥ እንግዲህ የካፒታል ገበያ የሚኖረው አስተዋጽኦ ቀላል አይሆንም። ከዛ በተጨማሪም እንግዲህ አሁን ላይ የኢኖቬሽንና ቴክኖሎጂ ሚኒስቴርም እያለ ያለው መንግስትም እያለ ያለው የመሸጥ እድል እንዲኖራቸው ደግሞ የኢኮመርስ አገልግሎት እንዲኖር ኢኮመርስ እንዲጠቀሙ ዲጂታል ግብይቱን የሚፈጽሙበትን እድል የበለጠ ለማጠናከርም ይሰራል ነው የተባለው። ትክክል ነው። እንግዲህ አብርሽ ከአንተ ካልካቸው በተጨማሪ በተለይም ለዚህ አዳዲስ ስራ ፈጣሪዎች ወደፊት እንደሚወጡ በተለይም በስራና እድል ፈጠራም ታግዞ አዳዲስ ማሽነሪዎች ወደ ሀገር ውስጥ እንዲገቡና በተለይም ከኢንዱስትሪ ልማት ሚኒስቴርና በኢንተርፕራይዝ አንድ ላይ በትብብር በመስራት በሀገር ውስጥ ሰፋፊ ስራዎች እየተሰሩ እንደሆነ እየተመላከተ ይገኛል ማለት ነው። በተለይም አዳዲስ ስራ ፈጣሪዎች ወደፊት መጥተው ችሎታቸውን እንዲያሳዩ እውቀታቸውን፣ ክህሎታቸውን በፋይናንስ ተደግፎ በመንግስትም በተለያዩ ባለሀብቶችም ኢንቨስት ተደርጎላቸው ወደፊት የሚወጡበት የአሰራር ሁኔታ ከትንንሽ የስራ ኢንተርፕራይዝ ወደ ትላልቅ ኩባንያዎች እንዲያድጉ ከፍተኛ እንቅስቃሴዎች እየተደረጉ ነው ማለት ነው። በትክክል እንግዲህ አሁን የተነሳው እንደ ማዕቀፍም ይወጣል የተባለው ፖሊሲ የፋይናንስ ድጋፍ ማዕቀፍም ጭምር ነው የሚዘጋጀው።
አሁን ተቋማቱ ማስኬድም መጀመሪያም ሲፈልጉ የፋይናንስ ድጋፍ የሚያገኙበት ማዕቀፍ በከፍተኛ ሁኔታ ይዘጋጃል ነው። ይህ አሁን መንግስታዊ መሆኑ ወይም ደግሞ በፖሊሲ መቀረጹ ተቋማቱ ድፍረት እንዲኖራቸው፣ ምክንያቱም ብዙ ወጣቶች ሀሳብ አላቸው ግን ደግሞ ያን ለማውረድ የፋይናንስ ችግር ማነቆ ሲሆናቸው እናያለን። በዚህ ሁላ እድል ውስጥ ሀገሪቱ ባላት የማምረት እድል ሀገሪቱ ባላት ወጣት አብዛኛው የስራ አጥም ባለበት ስራ ፈጣሪዎች የሚያበረታታ ፖሊሲና የፋይናንስ ማዕቀፍ መክፈት የራሱን አስተዋጽኦ የሚያበረክት ይሆናል። ከዛ በተጨማሪም እንግዲህ አሁን ላይ የተያዙት በተለይ የአይሲቲው ዘርፍ የግብርናው ከዛ የማኒፋክቸሪንግ ዘርፉ የኢኮመርሱም እነሱ መያዛቸው አሁንም ለስታርታፖች እንደ ፖሊሲ የተያዘ ነው። ከዛ በተጨማሪም እንግዲህ እንደ ማዕቀፍ መያዙ ወይም ደግሞ እንደ ስርዓት መያዙ ስታርታፖች በእነዚህ ዘርፎች ውስጥ በሚሰሩበት ጊዜ አሰራሩ በዘመነ መንገድ እንዲሄዱ አሁንም የሚታዩ ክፍተቶች አሉ። ተናቦ ያለ መስራት ከዛ በተጨማሪ እንደ ማሳያ የሚሆነን ጥቃቅንና አነስተኛ ኢንተርፕራይዞች በየቀበሌው በየወረዳው ይቋቋማሉ አይደለ? ከዛ በኋላ ግን የቆይታ እድሜያቸው ወይ ደግሞ የጀማሪነት እድሜያቸውን 1 አመት 2 አመት 5 አመት እንኳን ሳይደርሱ የሚከሽሙት ብዙ ናቸው። እነሱን ከማገዝ አንጻር የባለሙያ እገዛ ከማድረግ አንጻር የአመለካከት ለውጥ ከማምጣት አንጻር እነዚህ የማሪ ስራ ፈጠራዎች የሀገር ሀብት ኢንቨስት ከተደረገባቸው የነዛ የስራ ፈጣሪዎች ጊዜ ኢንቨስት ከተደረገበት እዚህ ጋር ሊፈጥሩ የሚችሉት የስራ እድል ታስቦ የተቀናጀ አሰራርን ከመስራት አኳያ፣ ምክንያቱም አንድ ተቋም ፈንድ ስላደረገ ብቻ የሆነ ቦታ ጀምሮ የሚቋረጥበት ሳይሆን የሚቀጥልበትን አሰራር መዘርጋት በራሱ የሚያስፈልግ ይሆናል። ትክክል ነው አብረሽ። እንግዲህ አንተ ካልካቸው በተጨማሪ በተለይም በኢንዱስትሪ ሚኒስቴርና በተለያዩ የኢትዮጵያ ተቋማት ላይ በትብብር እየተሰሩ ያሉ ስራዎች በተለይም የኢንዱስትሪ እድገትን ለማሳለጥ የተተኪ ምርት የቆዳ ኬሚካልና የማሽነሪ ትስስሮችን እቅዶች ተቀርጸው ወደ ስራ እየገቡ ያሉበት ሁኔታ አለ። በተለይም በኢትዮጵያ መንግስት በ10 አመቱ የልማት እቅድ የውጭ ንግድን በማሳደግ ወደ 9 ቢሊዮን የአሜሪካን ዶላር ለማድረስ ከፍተኛ ርብርብ እየተደረገ ይገኛል። በዚሁም እንግዲህ አዳዲስ ኢንተርፕራይዞችን በማልማት በኩል ከ50 በመቶ በታች የነበረውን ወደ 85 በመቶ ከፍ ለማድረግ በ10 አመቱ እቅድ የተያዘበት ጉዳይ ሁኔታ እንዳለ የሚያሳዩ ወሳኝ ጉዳዮች አሉ ማለት ነው። እንግዲህ የዘርፉን የልማት ግብ ለማሳካት በተለይም አምራች የምንላቸው እነዚህ አዳዲስ የስራ ፈጣሪዎችም ስሞል ኢንተርፕራይዝ የሚባሉት የስራ ፈጣሪዎች በመስሪያ ቦታ ቀደም እንዳልከው በማምረቻና በገበያ ትስስሩ እጥረት እንዳያጋጥማቸው በመንግስትም በተለያዩ ተቋማትም ድጋፍ ተደርጎላቸው እውቀታቸውንና ሙያቸውን እንዲያሳዩ በቁርጠኝነት እንደሚሰራም የሚታዩ ጉዳዮች አሉ ማለት ነው። ከውጭ የሚመጡ የማሽነሪ አቅርቦቶች አሉ። እነሱም በሀገር ውስጥ የመተካት የገበያውን የማስተሳሰር አንድ ላይ ገበያው በትስስር እንዲሰራ የማድረግ ሁኔታዎችን የራስን አቅም በራስ የመጠቀም ሁኔታም እየታየ መምጣት አለበት ማለት ነው። ስለዚህ ከሱ አንጻር ሰፊ ስራዎች ይጠበቃሉ ማለት ነው። በዚህ አንጻርም እንዳልከው እንግዲህ ዋነኛ የጀማሪ ወይም ደግሞ የጀማሪ ስራ ፈጣሪዎች ወይ ጀማሪ ኢንተርፕራይዞች ወይም ደግሞ የስታርታፖች ዋነኛ ፈተናዎች መካከል አንዱ የማምረቻ መሳሪያዎችን ማግኘት ነው። በተለይ ከውጭ የሚገቡ ከሆነ የውጭ ምንዛሪ ያስፈልጋል፣ ከፍተኛ የገንዘብ አቅም ይጠይቃል። በዛ ሂደት ውስጥ እንግዲህ የሚጓተቱ ነገሮች አሉ። እነዛ ጀማሪ ስራ ፈጣሪዎቹ ማደግ ከሚገባቸው ልክ እንዳያድጉ ይዛቸዋል አይደለ? የማምረቻ መሳሪያዎች አሁን ላይ የማሽነሪ አምራቾች ከውጭ ይገቡ የነበሩትን የመተካት ስራዎች እየሰሩ ነው እየተባለ ያለ። ይህም ደግሞ ይበል የሚያሰኝ ነው። የኢንዱስትሪ ሚኒስቴር ያስታወቀው መረጃ ነው። በእርግጥ የኢንዱስትሪ ሚኒስቴርና የኢትዮጵያ ኢንተርፕራይዝ ልማት በትብብር እነዚህን ስታርታፖችን በተመለከተ የምክክር መድረክ አዘጋጅተው እንደነበረ ይታወቃል ትላንት ላይ እና ያነሷቸው ጉዳዮች ምንድነው? አሁን ላይ ያሉንን የማምረቻ መሳሪያዎች ከውጭ ነው የሚገቡት፣ ግን ይህን የመተካት እየተፈጠሩ ያሉ አቅሞች አሉ። የማምረቻ መሳሪያዎችን ማሽነሪዎችን የሚያመርቱ ተቋማት አሁን ላይ አቅማቸው እያደገ መጥቶ እንደውም ወደ ውጭ እስከ መላክ ጭምር፣ ምክንያቱም አግባብነት ያለው ደረጃውን የጠበቁ ማሽነሪዎችን ወደ መላክ ጭምር ነው የተገባው። በዚህ መተካት ሂደት ውስጥ እንግዲህ የሚያፋጥነው አለ። እነዚህ ጀማሪ ኢንተርፕራይዞቹ ጀማሪ ስራ ፈጣሪዎቹ ከውጭ ለማውጣት የሚያወጡት ውጭ ለሌላ ግብአት ለመግዣ እንኳን ይጠቀሙታል፣ የሰው ሀብት ለመቅጠር እነሱን መሳሰሉት በዚህ ይበል የሚያሰኝ ነው። እንግዲህ እንደሚታወቀው በ10 አመት እቅዱ የኢንዱስትሪ ሚኒስቴር እንደያዘው 9 ቢሊዮን ዶላር የአሜሪካ ዶላር ለማግኘት የሚያገኝ እንዲሆን ይፈልጋል አይደለ? የማምረት ዘርፉ ኢንዱስትሪ ዘርፉ ትክክል ነው። ከሱ አንጻር አሁን አጠቃላይ ካነሳቸው 9 ቢሊዮን የአሜሪካን ዶላር በ10 አመት እቅድ ውስጥ ተካቷል ማለት ነው በዚህ ዘርፍ ላይ ለማግኘት
እንግዲህ አጠቃላይ እነዚህ መንግስት በተለይም በዚህ ጉዳይ ትኩረት ሰጥቶ ሊሰራበት የተነሳበት ጉዳይ አንዱ ምክንያት በተለይም ኢትዮጵያ ውስጥ ያለው የስራ አጥነት ቁጥርም መጨመር ከጊዜ ወደ ጊዜ ይሄ ስታርታፕ የተባለው አዳዲስ የእውቀት ክህሎት ያላቸው ሰዎች ወደፊት የሚመጡበት ዘርፍ በተለይም ይሄን ጉዳይ ይሄ ስታርታፕ የሚባለው የስራ ዘርፍ ይፈተዋል ተብሎ ይገመታል። ለዚህም መንግስት በቁርጠኝነት እንደሚሰራ በአነሳው በቅድሙ መድረክ በሱ መድረክ ላይ ተነስቷል ማለት ነው። ከዚህ አንጻር እንግዲህ መንግስት ምን መስራት አለበት የሚለውን አንደኛ የገበያ ትስስሩን ማሳለጥ አለበት፣ ሲስተም መዘርጋት አለበት፣ የህግና የአሰራር ማሻሻያዎችን ከጊዜ ወደ ጊዜ ያበለጸገ መሄድ አለበት ወይም የአሳደገ መሄድ አለበት ማለት ነው። ይህን የአዳዲስ የስራ ፈጣሪዎችን እንግዲህ ክህሎታቸውን ለማየት የመስሪያ ቦታዎችን ቅድም እንዳልከው የማምረቻ የፋይናንስ ግብዓት አቅርቦት በተለይም ወሳኙ ጉዳይ ነው። በተለይም ኢትዮጵያ ውስጥ ያለው ችግር የፋይናንስ አቅርቦት ስለሌለው አንድ እውቀት ያለው ሰው ስራ ፈጣሪ የሆነ ሰው ብዙ ቤተሰብ የማስተዳደር የሚችል አካል የፋይናንስ አቅርቦት በማጣቱ ምክንያት እውቀቱን ክህሎትን ሳይጠቀምበት ይቀራል ማለት ነው። ስለዚህ ይህን ለመቅረፍ መንግስት በትኩረት እየሰራ እንዳለ የሚያሳዩ መረጃዎች እንዳሉም ተመልክተናል ማለት ነው። በትክክል እንግዲህ እንደሚታወቀው አብዛኛው የኢትዮጵያ ህዝብ ወጣቱ ቁጥሩ ብዙ ነው። በዛው ልክ ደግሞ የስራ አጥ ቁጥራችንም ትልቅ ነው። በዚህ ሂደት ውስጥ እንግዲህ ከኢንዱስትሪ ዘርፉ ወደ 5 ሚሊዮን ነው በ10 ዓመት ውስጥ የታቀደው። ትንሽ ቀላል የሚባል ቁጥር አይደለም፣ ግን ደግሞ ይበልጥ ደግሞ ማሳደግ የሚገባውም ቁጥር ነው። ከዚያ በተጨማሪም እንግዲህ የሀገር ውስጥ የምርት የገበያ ድርሻው የኢንዱስትሪ ዘርፉ ማለት ነው የማምረት ዘርፉ 30 በመቶ ነው። ገና ሌላው ነው የማምረቱ ከኢንዱስትሪ ውጭ ሆኖም 70 በመቶ ነው የያዘው ከውጭ የሚገባው ይመሳሰሉ። ይህ ዘርፍ ግን ወደ 60 በመቶ እንዲያድግ ተይዟል። ይሄ ቀላል ቁጥር አይደለም፣ ከግማሽ በላይ ማለት ነው። የሀገር ውስጥ ገበያውን የሀገር ውስጥ ምርት ገበያውን ድርሻ እንዲወስድ ታቅዷል። ይሄ ባለበት ሂደት ውስጥ እንግዲህ የሚታዩ ችግሮች ምንድናቸው ካለን የግብአት ችግር አለ። እነዚህ ጀማሪ የምንላቸው የስራ ፈጣሪዎች ሲጀምሩ የግብአት ችግሮች አሉ። በተለያየ አግባብ መቅረብ የሚገባቸው ግብአቶች የገበያ ትስስሩ ባለመፈጠሩ ምክንያት አንዳንድ ሲቸገሩ እናስተውላለን። ይሄ በትልልቅ ተቋማት በትንንሹ ተቋማት ይቅርና በትላልቁም ኢንዱስትሪዎች ትልልቅ ፋብሪካዎችም የሚያጋጥማቸው ነው። እነሱ ጉዳዮች ላይ መፍታት ላይ መሰራት ይኖርበታል። የገበያ የማምረት አቅማችንን ማሳደግ፣ የጥሬ ዕቃ አቅርቦት እንዲኖረን ማድረግ፣ ከዛ በተጨማሪም ደግሞ የፋይናንስ አቅርቦት በተለይ የልማት ባንክ ነበረ እነዚህን ኢንተርፕራይዞችን የሚያግዘው፣ ከዛ የመንግስት ፈንድ የንግድ ባንኮችም እዚህ ላይ የሚሳተፉበት እድል ቢመቻች መልካም ነው። ከዛ በተጨማሪ ትክክል ነው አብረሽ። ከሱ በተጨማሪ በተለይም የፋይናንስ ተቋማት የሚባሉት በተለይም እነዚህን የስራ ፈጣሪዎች በፋይናንሱ አቅማቸውን ለማጎልበት በርካታ ተሳትፎ ሊያደርጉ ይገባል። የካፒታል ገበያ ብቻ ይህን ጉዳይ ወይም ባለሀብቶች ትላልቅ ኢንተርፕራይዞች እነዚህን ጉዳዮች መፍታት አይችሉም። እንደ ሀገር አጠቃላይ በፋይናንስ ዘርፉ የተሰማሩ ተቋማት እነዚህን ጉዳዮች ኢንቨስት ሊያደርጉባቸው ይገባል ማለት ነው። ከዚህ በተጨማሪ በተለይም አነስተኞችን ወደ መካከለኛ ኢንተርፕራይዞችን ደግሞ ወደ ከፍተኛ ኩባንያ ወይም ድርጅት እየሆኑ ተቋማት እየሆኑ የሚሄዱበትን ጉዳይ መፈጠር አለበት ማለት ነው። ስለዚህ በአዲስ መልክ ወደ ስራ የተገባውም ለዛ ይመስለኛል ይሄ ጉዳይ ተነስቶ እንደ አጠቃላይ የስራ እድሎችንም ከመፍጠር አንጻር አዳዲስ እውቀት ያላቸው ክህሎት ያላቸው የስራ ፈጣሪዎችም ወደፊት እንዲመጡ ከፍተኛ በስራ እድል እጥረት ምክንያት ችግር ውስጥ ያለችውን ሀገራችንም ይቀርፋል ተብሎ የታሰበው ይህ የስታርታፕ የተባለ የስራ ዘርፍ ወይም አዳዲስ የስራ ፈጣሪዎች ወደፊት የሚመጡበት የስራ ዘርፍ ይህንን ጉዳይ ሊቀርፍ ይችላል ተብሎ ይታሰባል። በትክክል እንግዲህ እንደ መጨረሻ ያክል እነዚህ ችግሮች አሉ፣ የግብአት፣ የፋይናንስ፣ ከዚያ የመስሪያ ቦታ፣ የእውቀት እና የማምረቻ መሳሪያዎች። እነዚህን ችግሮች መፍታት የሚያስፈልግ ይሆናል። ሁላችንም ግን አሁን ላይስ ምን አይነት እድሎች አሉ የሚለው ወሳኝነት አለው አይደለ? እንግዲህ የአሰራርን እናዘምናለን የሚሉ ከኢንዱስትሪ ሚኒስቴርም ከስራና ክህሎትም ከሌሎችም ተቋማት እየሰማን ነው። ይሄ ብል የሚያሰኝ ነው። ከዛ በተጨማሪም ያለባቸውን የፋይናንስ ክፍተት ለመፍታት እንግዲህ የኢትዮጵያ ኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ እንኳን እንዳሉት
በአዲስ መልኩ ወደ ስራ ለሚገቡ ኢንተርፕራይዞች እንግዲህ የፋይናንስ ብድር እና የማሽነሪ ሊዝ ፋይናንስ አቅርቦት እንዲያገኙ እየተደረገ ነው ብሏል። ይህ በል የሚያሰኝ ነው። ተቋማቱ ቶሎ ተደግፈው የሚቆሙበት መደረግ አለበት። ከዚያ በተጨማሪም እንግዲህ አሁን ላይ የምናያቸው በ10 ዓመት እቅድ የተያዙ አሉ አይደለ? በመስሪያ ቦታ፣ በማምረቻ መሳሪያ፣ በገበያ ትስስር፣ የፋይናንስ ግብአት አቅርቦት ላይ የሚያጋጥሙ ችግሮችን በጋራ ለመፍታት የመንግስታዊ ቁርጠኝነትም እየታዩ ነው። ይሄ በል የሚያሰኝ ነው። ከዚያ በተጨማሪም እንግዲህ ምናያቸው የጥሬ ዕቃ አቅርቦት ላይ በተለይ ግን መሰራት ይኖርበታል። ይህን ትስስር መፍጠር ይገባናል። የሀገር ውስጥ ጉዳያችን በዚሁ እንቋጭና ተመልካቾቻችን እየተከታተላችሁ ያላችሁት ኬቲቪ አጀንዳችንን ነው። ከመሸጋገሪያ በኋላ ደግሞ በአፍሪካ ጉዳይ ወደምናየው ርዕሰ ጉዳያችን እናልፋለን። ተመልካቾቻችን ቀደም ብለን እንግዲህ በሀገር ውስጥ ጉዳይ የምናየውን ርዕሰ ጉዳይ አንስተንላችኋል። አሁን ደግሞ በአፍሪካ ጉዳይ ወደምናየው ርዕሰ ጉዳያችን ስናልፍ እንደሚታወቀው ዲሞክራቲክ ሪፐብሊክ ኮንጎ በማዕድን ሀብቷ ከፍተኛ አቅም እንዳላት ይታወቃል። ግን ደግሞ በጸጥታ ሁኔታው ከዚያም በተጨማሪ ደግሞ የውጭ ተቋማት ለኮንጎ ዜጎች በሚጠቅም ሳይሆን ለራሳቸው በሚጠቅም መልኩ በሚሄዱበት አካሄድ ብዙም ተጠቃሚ ሳትሆን እንደቀረች ይታወቃል። እርስ በርስ ጦርነቱም የራሱ ተጽዕኖ ማሳደሩ ይታወቃል። አሁን ላይ እንግዲህ ወደ 6.3 ሚሊዮን ስራ በማዕድን ዘርፉ ለዜጎቿ ፈጥራለሁ ብላለች። በፕሬዚዳንቷ ፌሊክስ ሺስኬዲ በኩል እንግዲህ በየአመቱ 1.3 ሚሊዮን ለሚሆኑ ዜጎች የስራ እድል ማለት ነው። ትክክል ነው አብርሽ እንዳልከው እንግዲህ ዲሞክራቲክ ሪፐብሊክ ኮንጎ በማዕድን ዘርፉ በተለይም የበለጸገች ሀገር መሆኗ በአፍሪካ ቀዳሚዎቹ ከሚባሉት ሀገራት ሶስተኛ ደረጃ ላይ የምትቀመጥ ሀገር ናት። እንግዲህ አጠቃላይ የማዕድን ሀብቷን ከመጠቀም አንጻር ግን እስካሁን በተለያዩ ቅድም በዘረዘርካቸው ጉዳዮች ምክንያትም አልተጠቀመችበትም ማለት ይቻላል። እንግዲህ ከዚህ አንጻር በተለይም የስራ አጥነት ቁጥር ደግሞ ከጊዜ ወደ ጊዜ የሚጨምርባቸው ሀገራት መካከል አንዷ በከፍተኛ ሁኔታ የሚታይበት ሁኔታ ይታያል ማለት ነው። እንግዲህ ፕሬዝዳንት ፊሽኬድ በሀገሪቱ በማዕድን በማውጣት ዘርፍ በተለይም በየአመቱ 1.3 ሚሊዮን ዜጎችን በማሰማራት የስራ እድል ለመፍጠር እቅድ ከያዙት መካከል አንዱ ነው ማለት ነው። እንግዲህ ቅድም ባልከው በተለይም በሰላምና ጸጥታ በተለያዩ የበሽታ ጉዳዮችም ሊሆን ይችላል ስሟ በከፍተኛ ሁኔታ ከሚጠሩ ሀገራት መካከል አንዷ ነች። በድህነት አሮንቃ ውስጥ ትገኛለች የምትባል ሀገርም እንደሆነች ይነገራል ማለት ነው። በትክክል እንግዲህ ፌሊክስ ሺስኬዲ በሁለተኛ ምርጫ ዘመናቸው ላይ ነው አይደል የሚገኙት። እንግዲህ ካሁን ቀደምም የማዕድን ዘርፉን የስራ እድል ለመፍጠር ተጠቀመዋሉ ሲሉ እንደነበረ ይታወቃል። አሁን ላይ ሀገሪቱ ያላት እንግዲህ ከፍተኛ እንደሆነ ነው የሚገለጸው። ወደ 24 ትሪሊዮን ዶላር ያክል አሁንም ገና ያልተጠቀመችበት የማዕድን ሀብት እንዳላት ነው የሚገመት። ማውጣት የሚችል የማዕድን ሀብት እንዳላት ይገመታል። 24 ትሪሊዮን ዶላር ማለት ቀላል አይደለም። ይሄ ሁሉ ባለበት ሁኔታ ውስጥ ግን የሀገሪቱ ዜጎች ሀገሪቱ ብዙ የተጠቀመችበት አይደለም። የተለያዩ እንግዲህ ምናልባት የሚነሱ ቁጥሮች ምን ያመላክታሉ ካልን አሁንም ቢሆን ከማዕድን ሀብት ነው የውጭ ንግዷ በትልቁ የምታገኘው። ሆኖም ግን ያን ያክል ርካሽ በሚባል ዋጋ ነው የሚወጣው። ተቋማቶቹ ለራሳቸው ጥቅም በሚመች መልኩ ነው። ከዛም በተጨማሪ ደግሞ የእርስ በርስ ጦርነት ውስጥ የታጣቂ ቡድኖች የተፈለፈሉባት ከመሆኑ ጋር በተያያዘ ብዙም የሚጠበቀውን ያክል ወይም ደግሞ ልትጠቀም የሚገባትን ያክል አልተጠቀመችም። እንደሚታወቀው እንግዲህ ያልተነካ ከፍተኛ የሆነ የወርቅ ክምችት አላት፣ ኮባልት አላት፣ ሌሎችም ማዕድናት ብዙ ሊቲየም ለኤሌክትሪክ መኪኖች እንግዲህ ባትሪ የሚሆነው ሊቲየም እንደሆነ ይታወቃል። እነሱ እነ ማንጋኔዝ ሌሎችም የማዕድን ሀብቶች በብዛት እንዳላት ይታወቃል። እንደሚታወቀው እንግዲህ የዲሞክራቲክ ሪፐብሊክ ኮንጎ ያለችበት ቦታም ስትራቴጂክ እንደሆነ ነው የሚነገረው። ምክንያቱም ከአፍሪካ ሀገራት መካከል ከፍተኛ የሆነ ድርሻ ያላት ናት። ከዛም ደግሞ ብዙ የዓለም አቀፍ ተቋማትን በማዕድን ማውጣት ዘርፉ የሳበች ሀገር ናት። እሱ ጋር ተያይዞ እንግዲህ ተጠቃሚ ልትሆን እንደምትችል ነው የሚገለጸው። ትክክል ነው አብርሽ እንዳልከው እንግዲህ በተለይም የዓለም አቀፍ ኩባንያዎችን ኢንተረስት ወይም ፍላጎት ያደረባቸው ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንግዲህ ከፍተኛ የማዕድን ሀብቷን እንዳልተጠቀመች ቢመላከትም
በተለይም የቻይና ኩባንያዎች ወደዛ ሀገር ተሰማርተው ስራዎችን እየሰሩ በዚህ ሰዓት ይገኛሉ ማለት ነው። እንግዲህ ፕሬዝዳንቱም የሀገሪቱ ፕሬዝዳንትም ይህን በሁለት ዓመት ውስጥ ወደ 6.4 ሚሊዮን ዜጎችን በዚህ ስራ ውስጥ አሰማርቼ ተጠቃሚ አድርጋለሁ የሚል ሀሳብን አንስተዋል ማለት ነው። በ3 ዓመት ውስጥ አካባቢ ማለት ነው። ስለዚህ እንግዲህ ሀገሪቱ በኢኮኖሚ በተለይም ተጠቃሚ የምትሆንበት ዋነኛው የማዕድን ሀብቷ ነው። በዚህም ኤክስፖርት እያደረገች የውጭ ምንዛሬ ከምታገኝባቸው ዘርፎች በከፍተኛ ሁኔታ ተጠቃሚ የምትሆንበት ይሄ ዘርፍ ነው ማለት ነው። ስለዚህ የውጭ ኩባንያዎችም ምንም እንኳን ወደዛ ሀገር ሄደው ማዕድን በማውጣት ቢሰማሩም ለራሳቸው በብዝበዛ በተለያየ መልክ ሀገሪቱን ተጠቃሚ ግን እያደረጓት አይደለም ማለት ነው። ስለዚህ የስራ ዕድል እጥረትን በዛው ልክ እየተስፋፋ በተለይም መረጃዎች እንደሚያመላክቱት ከ10 ምሩቃን ሶስቱ ናቸው የኮሌጅ ምሩቃን መካከል ስራ የሚያገኙት እነሱ ብቻ ናቸው ማለት ነው። ስለዚህ ከፍተኛ የስራ አጥነት ቁጥር የሚጨምርባት ሀገር እንደሆነችም ይነገራል ማለት ነው። የዓለም ባንክ ያወጣው መረጃ እንደሚያሳየው እንግዲህ ከዓለም 5 ሀገራት በጣም ደሃ ሀገራት የምትባል አንዷ ነች፣ ከ5ኛ ደረጃ ላይ የምትገኝ እንግዲህ ኮንጎ የራሷን የማዕድን ሀብት ለዛው ማዕድን ለውጭ ምንዛሬ ከፍተኛ ምንዛሬ የሚያስገኘውን ማዕድን ኖሯት ያልተጠቀመች አፍሪካዊት ሀገር ያስብላታል ማለት ነው። በትክክል እንግዲህ በስራ አጥነትም ደረጃ ሲነሳ ወደ 35 በመቶ ነው የወጣት ስራ አጥነት ምጣኔው የደረሰው ከ15 እስከ 24 ማለት ነው ባለው እድሜ ክልል ውስጥ። ሌላውም በጊዜ ሂደት ውስጥ ባለው ሁኔታ ውስጥ እንግዲህ እንደሚመለከተው የስራ አጥነት መጨመሩ ለታጣቂ ቡድኖቹም የሚቀላቀሉት እንዲበዙ ምክንያት መሆኑም የሚነሳ ነው። በማህበራዊ አንቂዎች በኩል የሚነሳ ሀሳብ ነው። ከዚያ እንግዲህ እንደሚታወቀው ያላት ሀብት ምንድነው የሚለውን እንኳን ለማየት በኮባልት ማዕድን ወደ 130 ሺህ ቶን አቅም አላት በማምረት ማለት ነው። የዓለም ትልቁን የኮባልት ማምረት ተወስዳለች። ይሄ ማለትም ወደ 68% የሚደርሰው የዓለም የኮባልት ማምረት አቅም ወይም ደግሞ የድርሻ ያለው ኮንጎ ጋር ነው። ከዛ በተጨማሪም እንግዲህ ከፍተኛ የሆነ በ2022 የኢንዱስትሪ አልማዝን በማምረት በኩል ከፍተኛ የሆነ ድርሻ እንደነበራት ነው የሚገለጸው። ወደ 4.3 ሚሊዮን ካራት የሚደርስ አልማዝን አምርታለች። ከዛ በተጨማሪም ሌሎችም ቢሆን የከፍተኛ የሆነ ምንም እንኳን ባትጠቀምበትም ከፍተኛ የሆነ የሊቲየም ክምችት አለ። ሊቲየም ደግሞ ለኤሌክትሪክ ተሽከርካሪዎች ባትሪ ለማዘጋጀት አስፈላጊ እንደሆነ የሚታወቅ ማዕድን ነው። እስካሁን ባለው ሂደት ውስጥ ይሄኛውን አልተጠቀመችበትም ነው የሚባለው የሊቲየም ማዕድኑን። ግን ደግሞ አሁን ላይ የተለያዩ ፕሮጀክቶች ምክንያቱም በከፍተኛ ሁኔታ ምንም እንኳን የሰላም እጦት አለ ቢባልም ተቋማት በከፍተኛ ሁኔታ የሚፈልጓት ሀገር መሆኗ ይታወቃል። እንግዲህ የሊቲየም ዲፖዚቷም በከፍተኛ ሁኔታ ከተመረተ ይህንን በኤሌክትሪክ ተሽከርካሪዎች በማምረት ኢንዱስትሪ ውስጥ ቀዳሚ እንድትሆን ሊያደርጋት የሚችለው አቅሟ ነው። ከዛ በተጨማሪም እንግዲህ ኮፐር እንግዲህ ወይም ደግሞ መዳብ በከፍተኛ ሁኔታ እንዳላት ይታወቃል። በዓለም አቀፍ ደረጃ ከፍተኛ ክምችት ካላቸው ሀገራት መካከል ከቀዳሚዎቹ ተርታ የምትሰለፍ ናት። እንግዲህ የሚታወቀው ወደ 3 በመቶ ያክል ወይም ደግሞ ያክላላት ክምችት 3 በመቶ ያክል ማለት ዓለም አቀፍ አቬሬጁ ስንት ነው ብንል ከ0.6 ከ0.8% ነው ሀገራት ጋር አቬሬጅ። እሷ ግን 3% የሚደርሳላት የኮፐር ወይም ደግሞ የመዳብ ክምችት። ዓለም አቀፍ የማዕድን ማውጣት ተቋማትም ቢሆኑ በከፍተኛ ሁኔታ ከሚሳቡባቸው ሀገራት አንዷ ኮንጎ ነች። ከጊዜ ወደ ጊዜም እንግዲህ የሚያገኙት ትርፍ እየጨመረ ነው። እነዚህ ተቋማት ተሳትፏቸው እየጨመረ ነው። በዚያው ልክም ደግሞ በ21 ብቻ የማዕድን ማውጣት ሪሶርሱ ከ10 ሺህ ቶን አሁን ያደገው ወደ 1 ሚሊዮን ያክል ቶን የሚደርስ ቶን ያክል ደርሷል። በ21 ማለት ነው። ከ10 ሺህ ተነስቶ 1 ሚሊዮን ምን ያክል እያደገ እንደሆነ በዚህ ሂደት ውስጥ እንግዲህ የሀገሪቱ ፕሬዝዳንት ሺስኬዲ ናቸው ባለሁበት የሁለተኛ ምርጫ ዘመኔ ወደ 6.4 ሚሊዮን ዜጎች የስራ ዕድል በማዕድኑ ዘርፍ እንዲያገኙ። ትክክል አብርሽ። እንግዲህ ካነሳው በጣም የብዙ አይነት የተለያዩ አይነት የማዕድን ሀብት ያላት ሀገር እንግዲህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነች። እንግዲህ አጠቃላይ ከዘረዘርካቸው አንጻር በተለይም በኮባልት በከፍተኛ በዓለም አቀፍ ደረጃ በከፍተኛ ሁኔታ የምትታወቅበት እንደሆነም አንተም ገልጸዋል። እንግዲህ የሀገሪቱ ፕሬዝዳንት ይህንን በሁለተኛው የስልጣን ዘመናቸው ወደ እንዳነሳው ቅድም ወደ 6
6.4 ሚሊዮን የሚሆኑ ዜጎችን የስራ እድል እፈጥራለሁ ብለው ቃል ገብተዋል። እንግዲህ አጠቃላይ ይህንን ሀብት እንዳልተጠቀሙበት የሚያሳይና በሱ በማዕድኑ ዘርፍም ከፍተኛ ርብርብ አድርገው በሱ ከፍተኛ የስራ እድል ለመፍጠር እንደታሰበም የሚያሳዩ መረጃዎች አሉ ማለት ነው። እንግዲህ እንዳልከው ቅድምም በተለይም የዓለም አቀፍ ኩባንያዎች የዓለም አቀፍ የኢንቨስትመንት ባለሀብቶች ወደ ሀገሪቱ ሂደው ኢንቨስት በማድረግ በተለይም በማዕድኑ ዘርፍ የተለያዩ አይነት ማዕድን የኮፐር፣ ኮባልት፣ ሊቲኒየም ያነሳቸውን እነዚህን ጉዳዮች እንዲሰሩ ማዕድናቱን እንዲያወጡ በሀገሪቱ እንግዲህ ከፍተኛ ስራ እየተሰራ እንደሆነም ይታያል ማለት ነው። በነገራችን ላይ በፊትም ቢሆን በመጀመሪያው የምርጫ ዘመናቸው ፕሬዚዳንቷ ሲሉ ነበረ ምን ያህል የስራ እድል እፈጥራለሁ። ግን ደግሞ አሁን በባለሙያዎች የሚነሳው ምንድነው የማዕድን ዘርፉን ይበልጥ በእውቀት መምራትና ይበልጥ ደግሞ ሀገሪቱ የምታርግበትን መንገድ ከማድረግ በተጨማሪ እንግዲህ የውጭ ተቋማት የውጭ ማዕድን አውጪ ተቋማትም ቢሆን የሚያደርጉትን ብዝበዛ ሀገሪቱ በምትጠቀምበት መንገድ ለማድረግ መታገል አለባት ነው የሚባለው። አሁን ላይ እንግዲህ የሺስኬዲ አስተዳደር ትግሎችን እያደረገ እንደነበረ ይታወቃል። የተለያዩ የህግ ማዕቀፎችን በማውጣት እነዚያ እንዲጣሩ አካሄዳቸው እንዴት ነው፣ ከሀገሪቱ የሚያወጡበት መንገድ በቂውን ታክስ ከፍለዋል የሚገባውን የሚሉትን ነገሮች የማጥናት አካሄዶች እየሄዱ ነው። ይሄ ይበል የሚያሰኝ ነው። እንግዲህ እንደሚታወቀው የትልቁን ወጪ ንግዷን ማዕድን ቢይዝም አብዛኛውን ከ17ቱ እንግዲህ ስራ አጥ ናቸው አልን አይደለ? በኮሌጅ የሚመረቁ በዚህ ሂደት ውስጥ እንግዲህ ከተመረቁ በኋላ በአብዛኛው ወጣቶቿ ምንም እንኳን የማዕድን ሀብቷ ከፍተኛ ቢሆንም ወይ ግብርና ነው ወይ ደግሞ የሲቪል ሰርቪስ የመንግስት አገልግሎት ከዛ በተጨማሪም ደግሞ አንዳንዴ ደግሞ ወደ ሌሎች ወደ ትጥቅ ወደ መሳሰሉት በዛ ችግር በመያዝ ወደ ሌሎች ስራዎች ነው ሲሳተፉ በብዛት የሚታየው እንጂ እዛ ላይ አይደለም የሚሉ ነገሮችም በከፍተኛ ሁኔታ እየወጡ ነበረ። አሁን ላይ ይሄንን እንግዲህ ለመፍታት የተለያዩ ተቋማትም እንዲገቡ ከዛ በተጨማሪም ደግሞ ያሉትን ተቋማት ይበልጥ አቅማቸውን እንዲያሳድጉ እንደሚያደርጉ ነው ያስቀመጡት። እንግዲህ በማዕድን ሀብቷ በትሪሊየን ዶላሮች ይቆጠራል ነው 2 ትሪሊየን ዶላር ይደርሳል ብለናል አይደል? ይሄ ሁሉ ሀብት ያላት ይሄ ሁሉ የስራ አጥ ቁጥር ይሄ ሁሉ ደህንነት ለምን ያስፈልጋል? ያለ መረጃዎች የሚያመላክቱት እንግዲህ ወደ አንድ እንግዲህ ከ1 እስከ 5 ብትጠራ ከዓለም ደሃ ሀገራት መካከል የምትጠቀስ ሀገር ናት። በማዕድን ሀብት ስትጠቀስ ግን ከቀዳሚዎቹ ተርታ የምትሰለፍ ናት። ይሄ ሁሉ ባለበት ይሄ መሆኑ እንግዲህ ሊፈታ የሚገባው ጉዳይ እንደሆነ ነው እየተነሳም ያለው። አሁንም የሚያነሷቸው በዋናነት የሚጠቀሱ ጉዳዮች አሉ። ከሱ አንፃር ግን ትክክል ነህ አብርሽ። በዋናነት ይህን ሀብቷን ሳትጠቀም የቀረችበት እንደ ምክንያት አሁን እንትን ካልካቸው በተጨማሪ በአጠቃላይ በተለይም በህግና በህግ ማዕቀፍ ውስጥ ይህንን የማዕድን ሀብቷን ከመጠቀም አንፃር ወደ ውጭ ኤክስፖርት ስታደርግም የህግ አሰራር ክፍተት መኖራቸውን የሚታዩ ጉዳዮች አሉ። እንዲሁም ከውጭ የሚመጡ የኩባንያዎች ህግ የራሱ ማዕቀፍ ፖሊሲ ተዘጋጅቶላቸው እሱን ማዕድን እያወጡ ወደ ውጭ ኤክስፖርት የሚያደርጉበት ጉዳይም አሁን በቅርቡ ባሳለፍነው ጥር ወር ላይ ፖሊሲ ያዘጋጅታለች የሚሉ መረጃዎች አሉ ማለት ነው። ስለዚህ ከሱ አንፃር እንግዲህ ሀገሪቱ በማዕድን ሀብቷ የራሷ የሆነን ሀብት እስካሁን ሳትጠቀምበት የቆየችውን ሀብት ለመጠቀም በተለይም ከፍተኛ የሰው ሀብቷን በእውቀት በክህሎት እንዲሁም የህግ ማሻሻያዎችን በማድረግ አጠቃላይ ስራዎችን ለመስራት ፕሬዝዳንቱ በከፍተኛ ሁኔታ እየሰሩ እንዳሉ ይታያል ማለት ነው። እሱ እንዳለ ሆኖ አሁን የዓለም አቀፍ ተቋማትም ቢሆኑ እየበዘበዘ ነው ብንልም እንግዲህ የአፍሪካ ሪፖርት እንኳን ያወጣው መረጃ እንደሚያሳየው 11 በመቶ ያክል ነው ከሀገሪቱ አጠቃላይ ግዛት እንኳን ለማዕድን ሀብቱ ተቆፍሮ ጥቅም ላይ የዋለው። ገና ያላት አቅም ገና በጂኦሎጂ በሪሰርች ተጠንቶ ከፍተኛ አቅም አላት። ያንን ማውጣት ይጠበቅባታል። አሁንም ቢሆን ገና እድል አሁንም ቢሆን መጠቀም የምትችልባቸው የወጡት ላይ ብቻ ሳይሆን አዲስ እድሎች አሉ። በትሪሊየን ዶላሮች የሚጠቀስ ሀብት ነው እየተወራ ያለው። ያ ሲሆን ግን ቀላል ላይሆን ይችላል። ሀገሪቱ ያለችበት የጸጥታ ሁኔታ በተለይ ፈታኝ ሊሆናት እንደሚችል ነው ባለሙያዎች የሚናገሩት። ግን ያንንም ቢሆን በመቋቋም ሂደት ውስጥ ያለውን ሂደት ዓለም አቀፍ ተቋማትን በመጠቀም እንግዲህ ከዛም በተጨማሪም ደግሞ የሚመጡትን ተቋማት ከዚህ በኋላ በህግና በአግባብ በማድረግ ከዛ በተጨማሪም እንግዲህ በከፍተኛ ምርመራ ማድረግ የምትችል ከሆነ እንግዲህ
በሀብቷ በማዕድን ሀብቷ ከፍተኛ እንደሆነች ይታወቃል። ለአፍሪካ ሀገራትም አርአያ ልትሆን የምትችልበት ምክንያቱም ያለትን ሀብት በመጠቀም ከፍተኛ የሆነ እድገትን ማሳየት ስለምትችል እንግዲህ ይሄኛው በዚሁ እንዳለ እንግዲህ አፍሪካ ከፍተኛ የማዕድን ሀብት እንዳላት ይታወቃል። ግን ደግሞ ከመጠቀም አኳያ ኮንጎ እንኳ ተጠቀመች እንኳ ወይም ደግሞ የውጭ ተቋማትም ቢሆኑ ተጠቀሟት ምንላት እንኳ 11 በመቶ ያክል ነው ከግዛቷ የተጠቀመች። አፍሪካ እንደሚታወቀው እንግዲህ ያለው ስትራቴጂክ ነው አይደለ? ለኤሲያም ለአውሮፓም ለአሜሪካም ያለበት ክልል ለሁሉም ቢሆን ምቹ ነው። እነዚህን ለመጠቀም ግን የበለጠ ምን ያስፈልጋል? በዋናነት የሚነሳው ችግር የመሰረተ ልማት ወይም ደግሞ የኢንፍራስትራክቸር ችግር ነው። የአፍሪካ ሀገራት እርስ በርስ የመሰረተ ልማት ምክንያቱም አንዱ ማዕድን ወደ ሌላኛው ሀገር ለማዛወር በቂ መሰረተ ልማት ያስፈልጋል። እሱ ጋር የለም። ከዛ በተጨማሪ እርስ በርስ ንግድ ደካማ ነው የአፍሪካ ሀገራት የእርስ በርስ ንግድ። እነሱ መፍታት ከተቻለ ግን በተለይም ደግሞ የአፍሪካ ነጻ ንግድ ቀጠናን መጠቀም ከተቻለ ከዛም በተጨማሪም ደግሞ የመሰረተ ልማቱን መዘርጋት ከተቻለ ወይም ደግሞ ይበልጥ ማስፋት ከተቻለ የሚገኘውን የገቢ መጠን ማሳደግ ይቻላል። ትክክልና ሀብርሽ እንግዲህ አጠቃላይ አሁን በተለይም ኮንጎ ያልተጠቀመችበትን የማዕድን ሀብት ከመጠቀም አንጻር ለሌሎች የአፍሪካ ሀገራትም አርአያ እንድትሆን በአጠቃላይ ከፍተኛ የሆነ የማዕድን ሀብት እንዳላት ይነገራል። 3ኛ ደረጃ በአፍሪካ እንዲሁም ዓለም አቀፍ የዓለም ባንክም ባወጣው መረጃ በጣም ከፍተኛ ደረጃ የከበሩ ማዕድናት ያሉበት ሀገራት ዝርዝር ውስጥ በአፍሪካ 3ኛ ደረጃ አስቀምጧታል ማለት ነው። ስለዚህ እስካሁን እንዳልተጠቀመችና በተለይም ወደ 24 ትሪሊዮን ዶላር እንደሚያወጣ ይገመታል ብሎ አስቀምጦታል መረጃውን። እንግዲህ ከፍተኛ የስራ ዕድል መፍጠር፣ አቅምን ማሳደግ፣ ሀገሪቱን ወደ መካከለኛ ደረጃ ወይም ወደ ከፍተኛ ደረጃ ወይም ተርታ ካሉ ሀገራት ለማሰለፍ የሚያስችል ሀብት እንደሆነም ይነገራል ማለት ነው። ስለዚህ ይህን ከመጠቀም አንጻር እንዳጠቃላይም ቅድም እንዳነሳው በተለይም የአፍሪካ ሀገራት በትብብር ከመስራት አንጻር በማዕድናትም ይሁን ቅድም እንዳነሳው የመሰረተ ልማት በእውቀት በክህሎት የመረዳዳት ኢንፍራስትራክቸሮችን የመዘርጋትና አንድ ላይ የመስራት ኩባንያዎች ከተለያዩ ሀገራት እየተዘዋወሩ የሚሰሩበት ሁኔታ መስመሮች መዘርጋት ቢችሉ ይህንን ሀብቷን መጠቀም ትችል ነበር። አንዱ እውቀት ለሌላው እውቀት እየተመጋገበ ስራዎች መሰራት ይችሉ ነበር። በተለይም የአፍሪካ ሀገራት እንግዲህ ወሳኙ ጉዳይ በተለይም የሰላምና ጸጥታ ጉዳይ ለእንደዚህ አይነት ጉዳዮች የውጭ ሀገራት ኢንቨስተሮችም ወደ ሀገር ውስጥ ገብተው ኢንቨስት እንዳያደርጉም አንዱ የጸጥታ ጉዳይ በተለይም ኮንጎ የሚታወቅ ነው። በዚህ ጉዳይ ታጣቂ ኃይሎች አሉ። እነሱን አደብ የማስገዛት ስራም ከፍተኛ ሁኔታ ይጠብቃታል ማለት ነው። በትክክል እንግዲህ እንደሚታወቀው አፍሪካ በጥቅሉ ከግማሽ በላይ የሆነውን የኮባልት ፕላቲኒየም እና ማንጋኒዝን ምርት ትወስዳለች። ከግማሽ በላይ የሚሆነው እንግዲህ ኮንጎ እንደሚታወቀው የኮባልት ምርት ቀዳሚ ነች በማምረቷ። ደቡብ አፍሪካ ደግሞ የፕላቲኒየም እና ማንጋኒዝ ላይ ከፍተኛውን ድርሻ ትወስዳለች። በእነዚህ እንኳ ከግማሽ በላይ አላት። እነ ሊቲየምን ሲጨምር ደግሞ ሌሎችም የግራፋይት የምንለው ማዕድን ሞዛምቢክ ሁለተኛ ናት ከዓለም ማለት ነው። ማዳጋስካር ደግሞ 3ኛ ናት። በ2022 እንኳ መረጃዎች እንደሚጠቁሙት እንግዲህ ዴሞክራቲክ ሪፐብሊክ ኮንጎ አንገት ለአንገት ና በኮፐር በኩል ወይም ደግሞ በመዳብ በኩል ከፔሩ ጋር ትፎካከራለች። በጊኒ እና ቻይና ደግሞ ቦክሳይት ለተባለ ማዕድን ይቦላል። እነዚህ ሀገራት እንግዲህ ሌሎችም ሀገራት አላቸው ከፍተኛ የማዕድን ሀብቶች። ይህን ለመጠቀም አንድ የእውቀት ክፍተቱን መሙላት ነው። ሁለት ደግሞ የፋይናንስ አቅርቦቱን እርስ በርስ በዓለም ባንክ በኩል ይሁን በሌሎች ተቋማት እርስ በርስ ተደጋግፎ ማውጣት መሄድ ነው። ሌላው ደግሞ መሰረተ ልማትን መዘርጋት ላይ ይበልጥ መስራት አለባቸው ነው። ከዛ በተጨማሪ እንግዲህ በአፍሪካ የማዕድን ሀብት ወይም ደግሞ የማዕድን ማውጣት ላይ ቻይና በመሳተፍ ቀዳሚውን ድርሻ እየወሰደች ነው። ምክንያቱም መሰረተ ልማት የለም፣ ቋሚ ፖለቲካዊ ምህዳር የለም። ከዛ ደግሞ የምናያቸው ስርዓቶችም በሌሉበት ሁኔታ ውስጥ ሪስክን መፍራት ወይም ደግሞ አደጋን በመፍራት ሳቢያ የምዕራባውያን ተቋማትና ሌሎች ተቋማት ሲሸሹ ይታያል። በእርግጥ ኮንጎ ላይ በከፍተኛ አዋጭነቱ ሲሳቡ ይታያል። ቻይና ግን በዚህ በኩል የቻይና ተቋማት ግን የመንግስትም ድጋፍ ስላላቸው በአፍሪካ ያላቸው ተሳትፎ እየጨመረ እንደ ባለሙያዎች የሚነሳው ሀሳብ ግን አፍሪካም የራሷ አፍሪካዊ የሆኑ የማዕድን አውጪ ተቋማትን ማበረታታትና ማሳደግ እንደሚገባም ነው የሚነሳው። በአብዛኞቹ በሚባል ሁኔታ የአፍሪካ ሀገራት በማዕድን ዘርፍ ይሁን በሌሎች ዘርፎች የቻይና ኩባንያዎች ኢንቨስት በማድረግ መሰረተ ልማቶችን በመዘርጋት በኩል ቀዳሚ ተሳታፊ ናቸው። እንግዲህ ከዚህ አንጻር በተለይም አሁን ከኮንጎ
ማዕድን ጋር በተያያዘ ምንም እንኳን የሌሎች ሀገራት ኢንቨስተሮች በዛ ማዕድን በማውጣት ዘርፍ ቢሰማሩም የሀገሪቱ ፕሬዝዳንት ያሉት ይህን የስራ እድል ለመፍጠር በተለይም ከቻይና የቻይና ባለሀብቶችን የቻይና ኢንቨስተሮችን ወደ ሀገሪቱ በማምጣት የማዕድን ሀብታችን በማስቆፈር የስራ እድልን ፈጥረን ሀገራችን ወደ መካከለኛ ተርታ ወደ ከፍተኛ የገቢ ተርታ ካላቸው ሀገራት እናሰልፋታለን ብለዋል ማለት ነው። ስለዚህ ካልከው አንፃር በአፍሪካ ውስጥ ያሉ የተተከሉ የራሳችን የማዕድን አውጪዎች ኩባንያዎች እንዲመሰረቱ በፋይናንስም በእውቀትም በተለያዩ የእውቀት ክህሎት ደረጃ በማሳደግ እዛም ላይ ኢንቨስት በማድረግ ተቋማትን በመመስረት የራሱ የሆነ የአፍሪካ የማዕድን ድርጅት ቢቋቋም ወሳኝ ተጠቃሚ አፍሪካውያን ተጠቃሚ ይሆናሉ ተብሎ ይታሰባል። ከዚህ አንፃር እንግዲህ አጠቃላይ የውጭ ኩባንያዎች ወደ አፍሪካ ሲመጡ መቼም 50-50 እንኳን ለሀገራት አያካፍሉም ተብለው ይታማሉ። በአጠቃላይ ለራሳቸው ብዝበዛ ይመጣሉ። ከዛ ከሰርን ምናምን ብለው ይወጣሉ። በተለያዩ የሰላምና ጸጥታ ችግርም በሱም ይወጣሉ። ብዙ ነገሮች በሚስጥር ይሄዳሉ። ግልጽ የሆኑ አሰራሮች ባለመኖራቸው የአፍሪካን የማዕድን ሀብት የተለያዩ ሀብቶቿን በመበዝበዝ የሚታወቁ የዓለም አቀፍ ኩባንያዎች ወደ አፍሪካ ሲመጡ እንደ አፍሪካውያን ሆነው አይደለም የሚሰሩት። ስለዚህ ለራሳቸው የራሳቸውን ጥቅም መጀመሪያ ያስቀድመው ስለሚመጡ እነሱን ለማስቆም ወይም ይሄንን ችግር ለመቅረፍ በአፍሪካውያን ቅድም እንዳነሳው ኩባንያው የማዕድን አውጪ ድርጅት ቢመሰርቱ ኮንጎም ሌሎች ሀገራትም የማዕድን ባለቤት የሆኑ ሀገራትም ተጠቃሚ ይሆናሉ ተብሎ ይታሰባል። ተመልካቾቻችን በአፍሪካ ጉዳያችን እንግዲህ የኮንጎ ጉዳይ መነሻ አድርገን ወደ 6.4 ሚሊዮን ለሚደርሱ ዜጎቿ በማዕድን ሀብት ስራ እድል ፈጥራለሁ ማለቷን ተመርኩዘን በአፍሪካ ደረጃ ምን አይነት ጉዳዮች ምን የማዕድን ዘርፍ ላይ ምን አይነት ጉዳዮች አሉ ምንስ መደረግ አለበት በሚለው ጉዳይ ላይ ወደ እናንተ እንግዲህ ስንወያይ ቆይተናል። እኔ አብርሃም በለጣና ባልደረባዬ ውብርት ስታግማሲ አሁንም ከናንተ ጋር ቆይታ እናደርጋለን። አብሮነታችሁ ከኛ ጋር ስለሆነ እናመሰግናለን። ከመሸጋገሪያ በኋላ ወደ ዓለም አቀፋዊ ጉዳያችን የምናልፍ ይሆናል። በዓለም አቀፋዊ ጉዳይ ወደምናየው ርዕሰ ጉዳያችን ሰዓት ላይ ደርሰናል። እንግዲህ እንደሚታወቀው ኢራን ከሰሞኑ እስራኤል ላይ የአጸፋ ጥቃቷን ፈጽማለች። ከዛ ቀደም ብሎ ሶሪያ ላይ ከሁለት ሳምንታት በፊት ማለት ነው የእስራኤል እንደፈጸመችው በሚጠረጠር ጥቃት እንግዲህ የሁለት ጄኔራሎቿ ጭምር ወደ 30 ሰዎች ሞተዋል አይደለ? የኢራን ሁለት እንግዲህ ጄኔራሎችን ጨምሮ በሶሪያ የኢራን ቆንስላ ላይ በተፈጸመ ጥቃት ማለት ነው። እንግዲህ በትላንትናው ዕለት በዚህ ሳምንት ማለት ነው የሳምንቱ መጨረሻ ላይ ማሳለፍ ነው ማለት ነው በፈጸመችው የድሮንና የሚሳኤል ጥቃት እንግዲህ ምንም እንኳን 99% ቢወድምም ማለትም ቢከሽፍም ጥቃቱ አሁን ላይ ግን የቀጠናውን በተለይም ደግሞ የመካከለኛው ምስራቅን የእስራኤልና የኢራንን መፋጠጥ ያጠነከረ ሆኗል አይደለ? ትክክል ነው አብርሽ እንዳልከው እንግዲህ በመካከለኛው ምስራቅ ከኢራን ቅዳሜ ሌሊት ወደ እስራኤል ባስወነጨፈችው የክሩዝና የባላስቲክ ሚሳኤል እንዲሁም ሰው አልባ ድሮኖች የእስራኤልን ከተማ ለመደብደብ ታርጌት አድርጋ ከፍተኛ ከ300 በላይ የሚሆኑ ሚሳኤሎችን ተኩሳለች። እንግዲህ ይህንን እስራኤል እንዳልከው እስራኤል ቀደም ብላ ከሁለት ሳምንት በፊት በሶሪያ የኢራን ኤምባሲ ላይ ጥቃት በማድረግ ሁለት ጀነራሎቿን ቀደም እንዳልከው እንደገለጽከው ጥቃት በማድረሷ ለሱ አጸፋ የሚሆን ምላሽ ባሳለፍነው ቅዳሜ ሌሊት ላይ ጥቃት አድርሳለች። ከዚህ ውስጥ እንግዲህ ከ399%ን አክሽፌዋለሁ ስትል እስራኤልም በዚህ አሳውቃለች ማለት ነው። እንግዲህ በዚሁም የእስራኤልን ለመደገፍ አሜሪካን ብትሆን በተለይም የአሜሪካ ማዕከላዊ እዝ የሚባለው ጦር ከ80 በላይ የሚሆኑ የኢራንን የጦር ሚሳኤሎች አክሽፍ ያለው ስትል አሳውቃለች። እንግዲህ ከዚህ አንፃር እንግዲህ አጠቃላይ የመካከለኛው ምስራቅ በተለይም በኢራንና በእስራኤል ያጸፋ መመላለስ ጉዳይ ውጥረት እየነገሰ መጥቷል ማለት ነው። በትክክል እንግዲህ ከምጣኔ ሀብት ጉዳይ አንፃር እንደሚታወቀው በመካከለኛው ምስራቅ እስራኤል በጋዛ ምድር በምታደርገው ዘመቻ ከሐማስ ጋር ከፍተኛ ትንቅንቅ ውስጥ መሆኗ ይታወቃል። እሱ እንግዲህ የዓለም አቀፍ ገበያውን ብዙ የነካው አይደለም። ምክንያቱም እስራኤልም ሆነ ሐማስ ወይም ደግሞ በጋዛ ምድር የነዳጅ መተላለፊያ ወይም ደግሞ የነዳጅ አቅራቢ ባለመሆናቸው፣ አሁን ግን ኢራን እንደሚታወቀው የኦፔክ አባል ናት። ኦፔክ እነ ሳውዲ አረቢያን
እና ሌሎችም ነዳጅ አምራች ሀገራትን ያቀፈ ህብረት መሆኑ ይታወቃል። ኢራን አንዱ አባል ናት። ከፍተኛ የሆነ ምንም እንኳን የአሜሪካ ማዕቀብ የኢራን ነዳጅ ላይ ቢኖርም ከፍተኛ አቅራቢ ከሚባሉት መካከል አንዷ ናት። ወደ 3.2 ሚሊዮን በርሜል በቀን እንግዲህ የምታመርተው ኢራን ነች። ከነዚህ ከኦፔክ አባል ሀገራት መካከል የዓለም አቀፉ የኃይል ኤጀንሲ እንደሚያስታውቀው ከዚያም እንግዲህ ምንድነው ወደ 280 ሺህ የሚደርሱ በርሜል በቀን በየአመቱ ተጨማሪ ማለት ነው ልታመርት እንደምትችልም ሲገለጽ ነበር። ይሄ ሁሉ ባለበት እንግዲህ የኢራን ጉዳይ የኢራንና እስራኤል ጦርነት ውስጥ ገቡ ማለት የነዳጅ ዋጋውን ያናረዋል ነው። በእርግጥ ከ300 በላይ የሚሆኑ ጥቃቶችን አድርሳለች። የድሮንና የሚሳኤል ጥቃቶች ወደ እስራኤል ላይ ቀድማም ስትጠበቅ ነበር። በእርግጥ ይህን ምላሽ ትችላለች ሲባል ነው ያደረገችው። አሁን እስራኤል ምናልባት ምላሽ የምትሰጥ ከሆነ ምክንያቱም በትክክለኛው ጊዜ አጸፋይን መልሳለሁ ብላለች። ምንም እንኳ የጦር ካቢኔዋ የተስማማበት ቁርጥ ያለ ውሳኔ ባይኖርም በእርግጥ መቼ ያደርገዋል ምናምን የሚለው ወታደራዊ ሚስጥሮች መሆናቸው እንዳሉ ነው። ግን አጸፋ መልሳለሁ ማለቱ ይህ ውጥረት ማምጣቱ ከፍተኛ የሆነ ተጽዕኖ ያሳድራል ተብሎ የታሰበ ነበር። በዚሁ ሂደት ውስጥ በማግስቱ ወይም ደግሞ በዛው እለት የነዳጅ ዋጋ ይጨምራል ቢባልም ቀንሶ ነው የተስተዋለው። ምናልባት ለምንድን ነው ምክንያቱ ሲባል ይሄ ጥቃቱ መክሸፉም እንደ አንድ ምክንያት ተቆጥሯል። ከዛ በተጨማሪም ግን አሁንም ቢሆን ስጋት አለ ነው። ምክንያቱም ኢራንና እስራኤል በዚህ መፋተግ ውስጥ ከቀጠሉ ወደ 3.2 ሚሊዮን በርሜል በቀን የምታመርተው ኢራን በመካከለኛው ምስራቅ ውስጥ እንግዲህ ከትልልቅ ነዳጅ አምራቾች መካከል አንዷ የሆነችው በዚህ አቅርቦት ውስጥ ተጎዳ ማለት የዓለም አቀፍ ገበያውንም በዚያው ልክ ይጨምረዋል ተብሎ ነው በባለሙያዎቹ እየተነሳ ያለው። ትክክል ነው አብርሽ። እንግዲህ አጠቃላይ የነዳጅ ዋጋ መቀነስ ኢራን በተለይም በእስራኤል ጥቃት ካደረሰች በኋላ የነዳጅ እና የወርቅ ዋጋ የ1 ዶላር ወይም እንደዛ የ1 ዶላር አካባቢ የሚሆን ዋጋ እየቀነሰ መቀነሱ ታይቷል። ምንም እንኳን ይጨምራል ተብሎ ኤክስፔክት ቢደረግም ቅናሽ ማሳየቱ እንደ በጎ ጎን ቢታይም ነገር ግን ወደፊት የሚመጣው በተለይም የሁለቱ ሀገራት ውጥረት ከጨመረ መካከለኛው ምስራቅ ላይ ውጥረት ከነገሰ ይህ በተለይም ኢራን እንዳልከው 3 ነጥብ በላይ የሚሆን በርሜል ነዳጅ አምራች ሀገር እንደመሆኗ ከፍተኛ የሆነ የነዳጅ እጥረት ሊያጋጥም ይችላል የሚሉ ባለሙያዎች ትንተናቸውን ያስቀምጣሉ ማለት ነው። በዚህ ጉዳይ እንግዲህ በተለይም ኢራን አሁን እንዳልከው በነዳጁ ጉዳይም የኦፔክ አባል ሀገራት መካከል አንዷ ነች። እንግዲህ ከፍተኛ ነዳጅ አምራች የሚባሉት ሀገራት መካከል አንዷ ሆና ይህ የሚሳኤል የተለያዩ የጦር ጀቶች ጥቃት መደራረስ መካከለኛው ምስራቅም ይሁን በተለይም የአውሮፓ ሀገራትም ይህንን ጉዳይ በትኩረት እየተመለከቱ ወደ አንዱ ወገን የመወገን ሁኔታም እየታዩ መጥተዋል ማለት ነው። በተለይም እንግዲህ እስራኤል ለዚህ ያበቃት ምንድነው ከተባለ ኢራን ላይ ባሳለፍነው ሳምንት ጥቃት ካደረሰችው በሶሪያው ቆንስላ ጽሕፈት ቤቷ ኢራን ከፍተኛ የሆነ ታጣቂ ቡድኖችን ትደግፋለች የሚል ሽኩቻ ስለሚነሳ ማለት ነው። ሐማስም ቢሆን በኢራን እንደሚደገፍ ትክክል። ሐማስም ቢሆን በኢራን እንዲሁም በቀይ ባህር የሚያውከው የሀውቲ ቡድንም በኢራን እንደሚደገፍ ሀሜቶች፣ ትንተናዎች፣ መረጃዎች ያሳያሉ ማለት ነው። ስለዚህ ለዚህ አጸፋ ምላሽ ይሆናል ብላ ያደረገችው ድርጊት ከፍተኛ የሆነ ከኢራን አጸፋ ምላሽ ገጥሟታል ማለት ነው። ባሳለፍነው ቅዳሜ እንግዲህ ይህንን ለመመከትም የካቢኔ ስብሰባ አድርጎ ምንም እንኳን የአጸፋ ምላሽ ለመስጠት ባያስችልም ያለ ስምምነት የተጠናቀቀበት ጉዳይ ታይቷል። በትክክል እንግዲህ እንደሚታወቀው በዓለም አቀፍ ደረጃ የሩሲያና የዩክሬን ጦርነት የነዳጅ ዋጋ ንረቱን በከፍተኛ ሁኔታ አምጥቶት ዓለም አቀፍ የኃይል ቀውስ አምጥቶ ነበር አይደለ? በከፍተኛ ሁኔታ የነዳጅ ዋጋ እንዲነር አድርጓል። ከመቶ እንግዲህ በርሜል $100 በላይ $120 ጭምር እንዲሸጥ አድርጎ ነበር አይደል? እንደሚታወቅ አሁንም ያንን ሊያደርግ ይችላል ነው ተብሎ እየተሰጋ ያለው። ምክንያቱም የኦፔክ ፕላስ አባል ሀገር ናት። ከዛ በተጨማሪ ይህን በዚያው ቀጠና ደግሞ የነዳጅ መስመር መተላለፊያም አለ። ትክክል ያሉበት ነው። እነ ኢራቅ የሚገኙት ኢራን፣ ሌሎችም ሀገራት በኢራቅና በኦማን የሚባሉ ሀገራት መካከል የነዳጅ መተላለፊያ መስመር ሰርጦች አሉ ማለት ነው። እሱ ባለበት ሂደት ውስጥ የጦርነት ተነሳ ማለት ቀላል አይደለም ነው እየተባለ ምናልባት እንግዲህ አልጀዚራ የቀጠናውን የደህንነትም የጂኦፖለቲካም ተንታኞችን ዋቢ አድርጎ እንደዘገበው ከ2 ሳምንታት በፊት በሶሪያ የኢራን ቆንስላን ስትመታ አንድም እስራኤል
የጉዳዩን ካለማጤን ወይም ደግሞ ይህን አይነት ውጤት ያመጣል ብሎ ካለመጠበቅ፣ ሁለተኛው ግን ሆን ተብሎ የተደረገም ይመስላል የሚሉ መረጃዎችም እየወጡ ነው። አንደኛው ምንድነው በምክንያትነት የሚያስቀምጡት፣ ምክንያቱም እስራኤል ያለችው አሁን ከሐማስ ጋር ከፍተኛ ዘመቻ ውስጥ ናት። የዓለም አቀፉ ማህበረሰብም እየተጫናት ነው ይህን ጦርነት እንድታቋ። በዚህ ሂደት ውስጥ ደግሞ ኢራን ትደግፋቸዋለች የሚባሉት እነ ሂዝቦላ፣ ሀውቲ፣ ሐማስ ራሱ እስራኤል ጋር በእርግጥ ጋዛ ላይ እየተዋጋ መሆኑ ይታወቃል። እነዚህ ጥቃት እያደረሱ ነው። ስለዚህ ኢራንን በቀጥታ የምታገኛት አይደለችም። በዚህ ሂደት ውስጥ የዓለም አቀፉ ማህበረሰብ ትኩረት የጋዛ እያደረገችው ያለው እንግዲህ የሰብአዊ ቀውስ ላይ ጭፍጨፋ ላይ ሆኗል። በዚህ በኩል ደግሞ ኢራን በሌላ በኩል እስራኤልና ወዳጆቿን እያጠቃች ነው። ይህንን ቀጥታ አሜሪካና ወዳጆቿን ስቦ ከእስራኤል ጎን እንዲቆሙ ኢራንን የመተንኮስ አካሄድ ነው የሚሉም አልጠፉም። በእርግጥ በዚህ በኩል አዎንታዊ የሚያደርገው አሁንም የነዳጅ ተጽዕኖ ላይ ላይኖር ይችላል የሚለው አሜሪካም ሆነ ምዕራባውያኑ በዲፕሎማሲያቸው እስራኤል ለምትሰጠው አጸፋ እጃችን የለበትም ወይም ደግሞ ተሳትፎ የለንም ማለታቸው እንዳንድ እየተጠቀሰ ይገኛል። ትክክል አብርሽ እንዳልከው ነው። እንግዲህ የኢራን እስራኤል ላይ ጥቃት ማድረስ እንደ ምክንያትነት የሚጠቀሱ ጉዳዮች ካነሳቸው በተጨማሪ በተለይም የኢራንና የአሜሪካ ጠላትነት ጉዳይ እየቀጠለ የሄደ ጉዳይ ነው። ባለፉት ዓመታት የተለያዩ ሮኬቶችን በመተኳኩስ ኢቭን የአሜሪካ የኢራን ጀነራል ገላለች ከዚህ በፊት። እንዲሁም የአሜሪካ የጦር ሰፈርንም የኢራን ማውደሟ የሚታወስ ነው። ከዚህ አንጻር እንግዲህ አሜሪካንም በእጃዙ እስራኤል ላይ እየገጠመች ነው የሚሉም አንዳንድ ሀሳቦች እየተነሱ ይገኛሉ። እንግዲህ በንጽጽርም እንኳን በጦር ኃይላቸው፣ በወታደራዊ ሀብታቸው፣ በወታደራዊ አቅማቸው እስራኤልና ኢራን ያላቸው የጦር ተመጣጣኝ ቢሆንም በተለይም በአየር ኃይል እስራኤል በጣም ታዋቂ በጣም የተለየ እንትን ያላት ናት፣ የተለየ አቅም ያላት ናት። በድሮንና በሚሳኤል ደግሞ ኢራን የተሻላላት ማለት ነው። ስለዚህ ኢራን ከዚህ አንጻር ከሩሲያ ጋርም ትሰራለች የሚሉ ትንተናዎችም ይታያሉ ማለት ነው። እነዚህን የአየር ኃይል የአየር መቃወሚያ የአየር ጥንካሬዎችን ለማምጣት ከሩሲያ ጋር ኢራን ትሰራለች የሚሉም አይጠፉም። እስራኤል ከአሜሪካ ጋር እንደምትሰራው ሁሉ ኢራን ከሩሲያ ጋር እየሰራች ነው የሚሉም አሉ ማለት ነው። እንግዲህ አጠቃላይ እንዳልከው በእስራኤል ከሐማስ ጋር እየተዋጋች ባለችበት ኢራን ይህንን ጥቃት ማድረሷ ለቀጠናው ከፍተኛ ለተለያዩ ኢቭን ከዚህ በፊት በሩሲያና በዩክሬን በተደረገው ጦርነት የዋጋ ንረት፣ የነዳጅ የተለያዩ የመሰረተ ልማት ዘርፉ ላይ የኑሮ ውድነት እንዲንር እንዳደረገው ሁሉ በዓለም አቀፍ ደረጃ ከፍተኛ የሆነ ተጽዕኖ እንደሚያደርስም አንዳንድ መረጃዎች እየወጡ ይገኛሉ ማለት ነው። በትክክል እንግዲህ እነሱ እውነቶችም ናቸው። አሁን ስጋት የጣለው እስራኤልም አጸፋ የምትመልስ ከሆነ ቀላል አይሆንም ነው። ለዓለም አቀፍ ገበያው ቢሆን ቀላል ተጽዕኖ አይኖረውም። አሁን ባለበት ሂደት ውስጥ ግን ደግሞ ማትመልስ ከሆነ አሁን ባለው ከፍና ዝቅ የኦፔክ ፕላስ አባል ሀገራት እነ ካርቴል እና አሜሪካ በሚወስኑት የነዳጅ ምርትን እንጨምርና ዋጋን ቀንስ እንጨምር ውሳኔዎች የሚተላለፍ ነው የሚሆነው። ግን ደግሞ አሁን ላይ ምናልባትም ኢራን ላይ እንደዚህ ጥቃቶች የሚደርሱ ከሆነ የኦፔክ ፕላስ አባል ሀገራት ዋጋው እንዲጨምር ሊያደርጉ ይችላሉ። ምክንያቱም ምርቱ መቀነስ ስለሚመጣ እነሱ ነገሮች መታሰብ አለባቸው ነው ተብለው እየተቀመጡ ያሉት። ያም አለ ግን እንዳላት ከፍተኛ የኢነርጂ አቅም የማምረት አቅም ጥንቃቄ ይደረግ። ኢራንም ቢሆን የሰጠችው ምላሽ ምንድነው? በትክክለኛ ጊዜ ዋጋዋን እሰጣታለሁ ወይም ደግሞ ለሞከረችው ሙከራ ምላሽ እሰጣለሁ ብላ። ኢራን በበኩሏ ግን በወታደራዊ አዛዧ በኩል ቢሆን እንዳሁኑ አይደለም፣ እንዳሁኑ ቀላል ምላሽ አይሆንም፣ እንዳሁኑ ቀላል ወታደራዊ ጥቃት ብቻ አይሆንም፣ ከዚህም የበለጠ ይሆናል የሚል ምላሽ አጸፋውን ከመለሰች በትክክል ይህ ሁሉ ባለበት ቀጠናው የነዳጅ አምራች ሀገር በሆነበት ሁኔታ ውስጥ እንግዲህ መሰል እንግዲህ አጸፋ መመለስ ዋጋው ለዓለም ሕዝብም የሚተርፍ ነው። ትክክል። ይህንን አብርሽ እንዳልከው ነው። በተለይም የአውሮፓ ሀገራት ኢራን ላይ ጥቃት ደረሰ በተባለበት ሰዓት እነ ብሪቴን ተከታታይ መግለጫ የሰጡ ቢሆንም ድጋፍ ከእስራኤል ጎን እንቆማለን የሚል ድጋፍ ማድረጋቸው ቢታይም ነገር ግን የኢራንና የእስራኤልን ጉዳይ እንዲረግብ ወይም አሜሪካም ቢሆን ከእስራኤል ለምትሰጠው አጸፋዊ ምላሽ እጅ አይኖርበትም የሚል መረጃዎችን ሰጥታለች ማለት ነው። እነዚህ የኢኮኖሚ የሚሆኑ የነዳጅ የተለያዩ ጉዳዮችን ከፍተኛ ውጥረት ከማምጣቱ በፊት የና አሜሪካም የአውሮፓ ሀገራትም ውሳኔ የሚታየው በሁለቱ ሀገራት ያለውን ውጥረት
እንዲቀዘቅዝ እስራኤልም አጸፋ ምላሽ እንዳትሰጥ የአሜሪካው ፕሬዝዳንት ጆ ባይደን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተገናኝተው ያጸፋዊ ምላሽ ከማድረግ ይልቅ መስመር እንዲይዝ ነገሮች ሰከን ብለው እንዲሄዱ የመምከር ጉዳዮች እንዳሉ መረጃዎች ታይተዋል ማለት ነው። በትክክል እንግዲህ እንደሚታወቀው የነዳጅ ጉዳይ የኑሮ ጉዳይ ነው፣ የአስቤዛም ጉዳይ ነው። ምክንያቱም የትራንስፖርት ዋጋ ይጨምራል። ነዳጅ ሲጨምር ያ በሆነበት ሂደት ውስጥ እያንዳንዱ ሸቀጣችን የሚጨምር ያለም ህዝብ ነው የሚነካ ነው። በዚህ ሂደት ውስጥ ጥንቃቄ ያስፈልጋል እያሉ ነው ባለሙያዎች። ተመልካቾቻችን እየተከታተላችሁት የነበረው ኬቲቪ አጀንዳችንን ነው። የዛሬው ኬቲቪ አጀንዳችን እንግዲህ የተመራረጡ ርዕሰ ጉዳዮችን ወደ እናንተ ሲያቀርብ ቆይቷል። እኔ አብርሃም በለጠና ውበርስ ዳግማሲ አብረናችሁ ቆይታ አደረግን። ከሌሎች ከገበሬው ቴሌቪዥን መሰናዶች ጋር መልካም ቆይታ